سائلي عن مذهبي وعقيدتي رزق الهدى من للهداية يسأل من يلالو لبين عندان يامنيال የወፍ ናት ብለውኛል ማድሪ የሌሊት ወፍ ብለው ይላሉ ማያምኑት ነገር አለ ለዛ ነገር መድኃኒት ቢወሰድ እንዴት ነው ጥያቄው ዓም ነው እንዴት አይነት መድኃኒት ነው እንዴት ነው አላህ አለም ለየት ያለ እምነት ያለበት ከሆነ አይቻልም ሽርክ الأصغر ውስጥ ያስገባል አንተ جعل السبب ما ليس بسبب سبب አድርጎ መያዝ አንተ جعل سببا ما ليس بسبب هذا هو الشرك الأصغر ሽርክ ትንሹ አላህ ሰበብ ያላረገውን ነገር ሰበብ አድርጎ መያዝ ማንጠልጠል አው ማሰር የሆነ ነገር كر ነገር ማሰር አው ደሞ حروز ይባላል ህርዝ የመሳሰለውን ማሰር አው ደሞ እንዲህ ለየት ያለ እምነት አማ ይሄ እንደ በሽታ ሆኖ በሽታነቱ ከተረጋገጠ ምራቋ ነው አው መተፋው ነገር አው ምሸናው ነገር አለ ብለው ይላል ያ ነገር ኖሮ ለዛ የሚቀባ መድኃኒት ቢኖር አው ደሞ የሆነ ነገር ፋና ፈጥሮ ያንን እንደማንኛውም ነገር መከላከያ አው መድኃኒት ቢወሰድ እንደማንኛውም መድኃኒት ችግር የለውም የፈጅር አዛን ሲባል الصلاه خير من النوم كتباله من يباله وقال بعض العلماء قال يقال صدقت يباله هذا ليس عليه دليل بل الصحيح انه يقال مثل ما يقول قال النبي صلى الله عليه وسلم في حديث ابي سعيد الخدري في الصحيحين اذا سمعتم المؤذن فقولوا مثل ما يقول اذان ميل مؤذن كسمعتوا سو እንደሚለው በሉ አለ اذا قال الصلاه خير من النوم تقول الصلاه خير من النوم فنعم ብዙ ጊዜ የምጠይቀው ጥያቄ ነው የኮሶትል ከመቀመጫ ከወጣው ሁሉ ያጠፋል አያጠፋም ከመቀመጫ በደዚህ አይነት መልኩ የሚወጣው ነገር ከነጃሳ የሆነ ነገር ስለሚኖረው ከውስጥ የሚወጣ ነገር ይኖራል ያ ስለሆነ ፈራጅሁ فوضوء ይፈታል ወضوء ማድረግ ይኖርበታል አንዳንድ ሰዎች በአዳ ያልሆነው ነገር አንዳንድ ነገር መውጣቱ ጥቃቅን ነገር ቦታ አይሰጠውም ብለዋል ግን ራጅሁ እዚህ ቦታ ላይ ከነጃሳ ነገር የሆነው ነገር ወضوء ከሚፈታው ነገር ስለማይጠራ ከወጣ ወضوء ይደረጋል ወضوء ይፈታል የተጫዋቾች ስም አው የአንድ ቡድን መለያ የሆነውን ነገር መልበስ መለያ የሆነውን ልብስ መልበስ እንዴት ነው ናና መራቅ አለብን እነዚህ ኩፋሮች አው ፋሲቆች እነሱን ማስተዋቂያ መሆን የለበትም ብቻ ይሄ ብዙ ሰዎች የሚዘናጉበት ሙሲባ ነው አንደኛው ፎቶ ይኖራል ሁለተኛ ፎቶም ባይኖረው ራሱ ይታወቀ ይፋሲቅ ነው ይታወቀ ፋጅር ነው ይታወቀ ሙጅሪም ነው በማይሁዲ ነው ስንቶችን ይዋጋል ስንቱን አዳ ያረጋል እኛ ማስተዋቂያ ያርገንለት እንሄዳለን የበለጠ ደግሞ ሙዚቀኞች ይሆናሉ አው አርቲስቶች አው የመሳሰሉት ታዋቂ ሰዎች እነዚህ በብዛት ፋሲቆች ናቸው ማለት እነዚህ ሙገኒዎች ሁሉም ፋሲቆች ናቸው አርቲስቶች ከዛም ውጪ ያሉት እንደዚህ ቢደረጉት ከተጫዋቾቹም ከሌሎችም ይሄ ነው መጠንቀቅ ይኖርብናል እኛ ማስተዋቂያ መስራት የለብንም አንድ ካፍር እግዚአብሔር ይስጥልን ሲል አሚን ማለቱ ፈይስተት ነው ይሄ አጠቃቀም ያ ስለሆነ አላህ ሂዳያ ይስጥህ ይባላል ሁለተኛው አንድ ሰው ሰርግ ላይ አው ለቅሶ ላይ ሲሆን ለብቻ ሙስሊሞች ለብቻ ካፍር ለብቻ ያርዳሉ እንዴት ነው አንደኛው ሰርግ ላይ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት لا ياكل طعامك الا تقي لا تصاحب الا مؤمنا ولا ياكل طعامك الا تقي هذا الحديث في الباب ما يقويه لا باس به حديث صحيح ነው حسن درجه ይደርሳል የሚያጠናክረው ነገር ስላለ ስለሆነ ሙእሚን ጓደኛ ማለት ሙእሚን መጋበዝ ከሙእሚኖች ጋር አማ ካፊሮች ጋርና በእነሱ በኩፍር አተራረድ እንዲያርዱ መስጠት ያ ኸጣ ስህተት ነው አማ ለቅሶ ላይ ማን ረዷል ለሙስሊምም ማረድ አይቻልም ለሙስሊም አተራረድ ለቅሶ እኮ ማለት ሰርግ አይደለም ፈደስታ የሚገለጽበት አይደለም ይህን ከሙሽሪኮች ከኩፋሮች የወሰነው ባህሪ አው ባህል መተው አለበት በሸሪዓ መጣው አንድ ሰው ከሞተ በኋላ ቶሎ ተብሎ ይታጠባል ይከፈናል ይስተገድበታል ዱዓ ይደረግበታል ሁሉም ሰው ወደ ቤቱ ይሄዳል አበቃ ይህ በሽታ ኢላል ሌላ ጥያቄ ይህ በሽታ ምን እንደሆነ አላቀም ምንም አልፈራውም ቦታ አልሰጠውም فمنم አልተረበሽኩም ሰው ይረበሻል ይህ ከኢማኔ ፈመዳከም ይሆናል ወይ ነው ጥያቄው በል ከኢማንህ ቀዊነት ነው ጥሩነት ነው የሚያሳየው ነው አላህ ለና ወለከ ተውፊቅ فنعم ወንድም ሴትም ይሆናሉ ጥያቄዎች ምክንያቱም ወንድማችን በኩል የመጡ ጥያቄዎች ናቸው ከደርስ ጋር በተያያዘ فይህ የኢማንን ጥንካሬ ነው የሚያሳየው መሸበር አይደለም መፍትሄው አው መረበሽ አይደለም አው መጨናነቅ መወስወስ ስንትና ስንት ጊዜ ዓለም አሁን ግማሹ ሰው በበሽታ ይሞታል ግማሹ በወስዋስ ወይ ይሞታል ወይ ይቃረባል
فاي خطا ነገርና يا اخوان ኢማናችንን ሙራጃ እናድርግ استغفار እናብዛ ዱዓ እናድርግ ተውበት እናድርግ እናስተካክል የሰው ሐቅ እንመልስ ራሳችንን እናዘጋጅ ፈመንቀጥቀጥ መሸበር ትርጉም የለው ሸሪዓዊ የሆነውን ሰበብ እንያዝ አናጋልጥ ቃል ነብዩ ሰለላሁ ዐለይሂ ወሰለም استشرف لها تستشرف ብቅ ያለ ሰው ለፊትና ታጠፋዋለች አለ ብቅ አንበል ራሳችን ጥንቃቄ እንያዝ አሸባሪ ማን ነው አخبارዎች ይቅሩብን ወሬዎች እንዲህ ተባለ እንዲህ ተገባ እንዲህ ሞቱ በል فعلماء النفس የሚባሉት አው ሳይኮሎጂ ዑለማዎች አው ምሁራን የሚባሉት ራሱ የሰጡት ምክር አለ ባሁኑ ጊዜ ትልቁ ሰጥተው ምንድነው ትልቁ ምክራቸው ምንድነው ያሉት ራሳችንን በእንደዚህ አይነት خبر ስንት ሞተ ስንት ተያዘ ስንት ሊያዝ ነው ስንቱ ቆሰለ ስንቱ ተሰቃየ ስንቱ ተንከባለለ ስንቱ ዳነ ስንቱ ተረፈ ስንቱ ጮህ ይሄን ለማወቅ ራሳችንን አናጨናነቅ ዛሬ ማወቅ የሚያስፈልገን خبر በተግባር ነው የምናየው አሉ ሰው በተግባር ነው የምታየው ማወቅ ያለብህ ማሉማት ይመጣልሃል سيأتيك بالأخبار من لم تزود ويأتيك بالأخبار من لم تبع له بتاتا لم تضرب له حق موعدي أوله ستبدي لك الأيام كان يسأل إذا استثار خبرا يسأل نصيون وري فإمتال بلو كتبقوا هين يلو نبر ستبدي لك الأيام ما كنت جاهلا ويأتيك بالأخبار من لم تزودي ويأتيك بالأخبار من لم تبع له بتاتا ولم تضرب له حق موعدي كان قطروا يالسطه ورينيا يزوله يمطال بيته خلاصው ሰው ተንጫጭቶ ተከላልፎ እንዲ ተብሎ ተከራክሮ መጨረሻ ተከታቹ ነገር ይደርሰናል ያ ስለሆነ نعم ራሳችንን فبين افراط وتفريط አንዳንድ ሰዎች ማሻአላህ ምንም ሰበብ አይዙም ይወጣሉ ይገባሉ ይሄዳሉ እንደፈለጉ ምንም ተወኩልና ብለው ማሻአላህ ነብዩ ሰለላሁ ዐለይሂ ወሰለም يقول لا يورد ممرض على مصح فيتامم ሰው فصحيح የሆነው ላይ የታመመ ግመል ያለው ما بصيه ونو جمل لا أورد بتكاراني النبي صلى الله عليه وسلم قال فر من الميذوب كما تفر من الأسد جذام يبالو بشتا جذام مستحي قدا بشتا هونو سونة دمك مطيلان يعني كوماتان دم يبالو نحو ذلك نو فرق بينه وبين غيره من الأمراض فإهين النبي صلى الله عليه وسلم شالو يتلالف بشتا سلون كذي نقراك تتنكك يا سلون مراك متنكك المخالطة سبب العدوى مدبالك مغنانيته ብዙ በሽታዎች ሊተላለፉ ሰበብ ይሆናል ያ ስለሆነ መጠንቀቅ ቤትህን መያዝ ለضروራ ለግድ ለሆነው ነገር እንጂ ያለ መውጣት አስፈላጊ ነገር ነው ብትራብም ብትጠማም አንድም ዳቦ ተካፍለ ከልጆች ጋር ብትበላ ቤት ሰብር አድርገ ይሄ የመጣው ሙሲባ ይህ አንዴ ፍላቱ እስኪያልፍ ድረስ ሰብር ማድረጉ ያንን የመሰለ ነገር የለም هذا توجيه لي والاخوان ሁሉንም ወንድሞች ተንቢህ ማድረጋቸው ነገር فعجيب ነው መስጊድ ተዘግቷል ኢባዳ ቦታ የለም ግን የወሬ ቦታ ክፍት ነው ፈገበያ ቦታችን ላይ ምንም አንቀንስም ደንበኛ እስካለ ድረስ እንሄዳለን ሰው በራሱ ካልመጣብን እኛም ዘግተናል እንላለን ሰው ስላልመጣ ነው እንጂ ዘግተን አይደለም ልክ አንዳንድ ሀገር ላይ እንዳረጉት ወደ እነሱ ሀገር የሚመጣ በረራ ሁሉ ሀገሮች አቆመናል ሲሉ خلاص በረራ ወደዚህ ሀገር አቆመናል ይላል አስለን ስላቆሙ ነው ያቆማችሁት እንጂ ያቆማችሁ አይደለም ጥንቃቄ የላችሁም ለህዝባችሁ ምንም አትጨነቁም فايه አይደለም በራሳችን አስበን አደገኝነቱን የጉዳዩ ضررون አይተን በራሳችን ጊዜ ጥንቃቄ ማድረግ ይኖርብናል ያ አንተ የምትሰራው አንተ የምታመጣው አንተ የምታገኘው የምታተርፈው ለልጆች ይዘህ የምትገባው አፊያ ከተገኘ በኋላ ነው ከአፊያ በኋላ ነው ስትኖርላቸው ነው መዘዝ ይዛባቸው ስትመጣ ሙሲባ ይዛባቸው ስትገባ ምን ያደርግላቸዋል የሰበሰብክላቸው የሰራህላቸው ይበቃል ያለ ረጋ በተረጋጋ እርግጠኛ ሆነ አብሽር አላህ በረካ ያደርግልሃል ሰዎች ከዛም በታች ባለው እየተብቃቁ ያ ስለሆነ ያخوان ረጋ እንበል ራሳችን እንጠብቅ እኛ ባህሪ ያለ መጥፎ ባህሪ አንዳንዴ ካልተገደል እንዲ ካልተባልን አውስክንባል ድረስ ተጠቅተን እኛ ምን ገደረው ብዙ ጊዜ ከተጠቃም በኋላ ችግሮች ከተባባሱ በኋላ እንጂ እርምጃዎች አይመጡም ይህ ስህተት ነው እኛ እርምጃዎችን መጠበቅ የለብንም በል በራሳችን ጊዜ ራሳችን ጥንቃቄ ቤታችንን ሙላዘማ እናረጋለን አብዛኛው ሰው ያው ቤት መቀመጥ ስለማንችል ነው እኛ ቤት ቁጭ ብለን ቁርአን መቅራት አንችልም ልጆቻችንን ማስቀራት ቤተሰባችንን ባለቤታችንን ማስተማር ምን ደርስ ሙራጃት ስንት ተማርን ብሎ ማለት ይህ لا اله الا الله انها لحياه طويله فاصعب من الجبال እኛ ዘንድ ተራራ ከመውጣት የበለቀ ይከብደናል ያ ነገር ስላለ አንድም ቀን ቁጭ ብንል ሁለተኛው ቀን ይመረናል እኔ ቤት ከተቀመጥኩኝ እጣላለሁ ጨቃጨቃለሁ ችግር ብለሽ ወዴት ነው የምትወጣው ያ ጥሩ አይደለም السكينه الصبر الهدوء والله ቤት ቁጭ ብለን ተኝተን وقال بعض الذين ابتلوا بهذا المرض በዚህ በሽታ የታመሙን የተሰቃዩ አንዳንድ ሰዎች አሉ والله
فሚደርሰውን ነገር ብታዩ ኖሮ መሬት ቆፍራችሁ ምድር ውስጥ በተደበቃችሁ ኖሮ አይደለም ቤታችሁ ተቀመጡ ሲባል ብቅ ብላችሁ እንቢ ብላችሁ ልትወጡ ያለው ነገር ማለት ነው فكما يقال እንደሚባለው الوقايه خير من الدفع وقايه መከላከል በኋላ ከመክፋት ይቀላል ታሙ ከመማቀቅ እንደሚባለው አስቀድሞ መጠንቀቅ ያ ነው የሚሻለው ሰበብ ማስገኘት ነው የስንትና ስንት ቦታ ላይ መጣው ነው ሶላቱ ያንን ነው ይዙም ሲመጣ እርጀ فقط ባያና ካሉት ይሁላ ከሸሪዓ ነው ከሸሪዓችንንም አናንቋሽሽ አንዳንዴ ተወኩል ብለን ተዋኩል ምናረጋው ነገር ተወኩል ብለን ምን እንደገፈው ነገር እንደፈለግን እንሄዳለን እንደፈለግን እንገናኛ እንደፈለግን እንሆናለን ከዛ በኋላ ተወኩላለን ተወኩልን ስም ራሱ አናጥፋ ይህ ተዋኩል ነው የሚባለው መደጋገፍ ነው የሚባለው ተወኩል ማለት ሸሪዓዊ የሆነው ሰበብ ይዘ فعدم التطلل للفتنه لمصيبه بك على مالك ثم توكل على الله توكل على الله اعقلها وتوكل على الله እንዳሩት ነው ሰራተና በአላህ ተመካ ቤትኩች ብላ ተወኩል ይኖር خلاص ቤትኩች በል እስቲ ቤት ራሱ ካየው ቆይቷል እስኩ ቤት ውስጥ ማለት ነው እስቲ ገብተይ ልጆችን ታውዳ አርጋቸው ምን ቀርተዋል እስቲ አሁን የለም መድረሳ አዳምጣቸው እስቲ አስቀራቸው እስቲ ወሃከዳ ቤተሰብ ባለቤትህን ወሃከዳ ሌሎችን ዘመድ ጥየቃ ጠይቅ በስልክ ቢሆን እንዴት ነው የተቸገሩትን እንዴት ታውዳ አርገ ተፈረር ራሱ ወቀው ብዙ ቋታቆም ከገባ ጊዜ ጀምሮ خلاص ማታ ተጣለ ጧት ተጣለ ማታ ተገባል ይሄ ራሱ አላህ ለህክማ ይሆናል እኮ ይሄን ራሱ ወደ ቤት ያስቀምጣ ያ ስለሆነ ያخوان እኔ እንዲሁም ብዙ ወንድሞች የሚሉት ነው ለማውሰም ተንቢህ የሚያደርጉት ነው ምን ባባለው ነገር ነው ራሳችንን እንጠብቅ ሰበቡን እንያዝ ይህ ማስፈራራት አይደለም ፈቀላል ነው ተወከልቱ ብራም ብሎ ማለት መውጣት እኮ ቀላል ጀግንነት ቀላል ነው ግን ይህ ሰበቡን መያዝ አስፈላጊ ነገር ነው ይህ ደግሞ በሽታ ሲባል አላህ ያምጣው ነው የሚባለው ከመጣ በኋላ ታቃላችሁ የኛ የዶሮ ቤት ሰፈር ከገባ እንዴ خلاص ታቃላችሁ አንድ ግቢ ውስጥ 30 ሰው አለ ስንታ አላህ ዓለም እንዴት እንደሚሆን ደግሞ የትኛው ህክምና የትኛው በቂ hatta ቅድመ የሚሰጠህ ነገር ነው ያለው ያ ስለሆነ ራሳችንን መጠበቅ በቅ አለ ማለት ሌላ ቦታ እንዲታከሙ ተሻላቸው እንዲ ተባለ ያ እነዛ እንደምታውቁት ነው እነሱ እንኳን አልቻለውም ካቅማችን በላይ ያሉ ነው ስለዚህ ሰበቡን እናድርስ ቤታችን እንቀመጥ በቅ አንበል የሚሰጡ ነገሮችን ሁሉ ማሾፍ ያደርገናል እንያዛቸው የሚሰጡ ነሲሃዎች ተውጂሃቶች ጥንቃቄዎች ይህ ማለት ደግሞ በተቃራኒ ገና መንቀጥቀጥ فአንዳንድ ሀገር ላይ ገና ካሁኑ ረመዳን አትጾሙ ረመዳን ምክንያቱም ውሃ መጠጣት ብዙ ያስፈልጋልና ጤነኛ ብትሆኑ ረመዳን አትጾሙ ይሄን ወስዋሳችሁን እዛው ስለታችሁታል ረመዳንን ጾማለን በአላህ እንመካለን ኢባዳ እንይዛለን ይህ ምክንያቱም መጾም ለአደጋ መዳረግ አይደለም በል ከአደጋ ራሱ መጠበቂያ ትልቁ ሰበብ ነው በል ذكر شيخ الاسلام ሌሎች እንደተጠቀሱት ابن القيم زاد المعاد ላይ الصوم من انواع الادويه ከመድኃኒቶች አይነት አንዱ መድኃኒት ራስ የምታከምበት ጾም ነው وامام الالباني قد صام نحو 40 يوما من الطعام كم يبلا ነገር تعالوا جل علاج ብሎ ብዙም ሰዎች ይጠቅሳሉ በል ብዙ ሰውነት ውስጥ ያሉት ፈضላቶች ብዙ ለበሽታ ሰበብ የሚሆኑትን ነገሮችን ታወጣል አንድ ሁለተኛው ሼክ الاسلام ابن تيميه رحمه الله فنصيحه አረጉለት አንዳንድ ሰዎች እሱ ምን አሉት አንዳንድ ዶክተሮች ሐኪሞች ተጠሩትና ሲያክሙት ታሞ ነበር ምን አሉት አንተ ስጁድ በጣም ስለምታበዛ سجود قالوا له تكثر السجود لاجل هذا لابد تخفف السجود من اجل المرض ما يشتد عليك فهموا እንዳይበረታብህ سجودን ማሳጠር አለብህ ማሳነስ አለብህ فقال له للطبيب قال شيخ الاسلام انا احاجك بعلمك انا بعلمك اكراكرهلو ألستم تقولون ان النفس اذا طابت وانشرحت استطاعت مدافعه المرض انا انشرح حينما اسجد فقالوا يلا اللي نفس ስትደሰት ነፍስ ልብህ ይከፈት እርጋታ ስታገኝ ደስተኛ ውስጥ ስትሆን ሰውነት በሽታ የመቋቋም ኃይል ይኖረዋል ይገፋል ትሉ የለ ወይ ሲል አሁን እንላለን እኔ ስጁድ ስትደፋ ነው ኢንሽራህ ማገኘው ጦማኒና ማገኘው እርጋታ ማገኘው ምደስተው ስለዚህ በሽታውን ይቋቋማል ተብሎ ስጁድ ማድረግ ጀመር አላህ Subhanahu Wa Ta'ala ገፋለት ስለዚህ እንደዚህ አይነት ኢባዳ ነገር ላይ የሚመጣው ነው ጾም ላይ ራስ ኢባዳ ላይ ምን ከለከለ ቤት ውስጥ ቁጭ ብለህ ትጾማለህ ቤት ውስጥ ቁጭ ብለህ ትሰግዳለህ ቤት ውስጥ ቁርአን ትቀራለህ አይ ቁርአን መቅራት ضرر ነው ቢል ማለት ተሰማለ አማ ይህ መደባለቅ ነው መውጣት ነው መገናኘት ነው